እነዚህ ማሳጅ ገኖች ሁላችሁም ወዳችኋቸው ወስዳችሁ ጨርሳችሁ ነበር። ሰው አሁን ከአዲስ ሪስቶክ አድርጌላችኋለሁ። በተለያየ ከለር አማራጭ ነው ሪስቶክ ያረኩላችሁ። ሰው ሀረር እኔ ጋር ማግኘት ትችላላችሁ ማለት ነው። ለወገብ ህመም፣ ለመገጣጠሚያ ህመም ችግሮች፣ ለጉልበት ህመም የትም ማሳጅ ቤት መሄድ ሳይጠበቅባችሁ ራሳችሁን በራሳችሁ ማሳጅ አድርጋችሁ ፍቱን መፍትሄ ማግኘት ትችላላችሁ ማለት ነው። እንዲሁም ለስፖርተኞች ከጂም መልስ የጡንቻ መኮማተር እንዳይኖር ያደርግላችኋል። አድራሻዬ ፒን የተደረገ ቪዲዮ ላይ አለ። ሰው ፒን የተደረገ ቪዲዮ ይመልከቱ። ደውሉላት። ማሳጅ መደረግ የምትፈልጉ ሰዎች ደውሉላት እና እኔ ማስታወቂያውን ላይ አስቀምጬላታለሁ ስልኳን። ለምን ወደ ሌላ ነገር የምታሳስቡን ግን አሁን ይሄ ምንድነው? አሁን ለነገሩ በማላውቀው አልገባም እና እሺ፣ ግን ደውሉላት። ሰላም ሰላም፣ እንዴት ናችሁ የቲያር ቤተሰቦች? ሁሉ ሰላም ነው ወይ? እኛ እንግዲህ በጣም ደህና ነን። እንዴት ነው ሳምንቱ? እንዴት ነበረ? ዛሬ እንግዲህ ቀናችንን ሰዓታችንን ጠብቀን ተከስተናል፣ እንደ ሁሌ እንደተለመደው ማለት ነው። እና ቤተሰቦች ሰብስክራይብ፣ ሼር በማድረግ እንግዲህ ቤተሰቦቻችንን ሁሉ አባላችንን ከፍ እያደረግን ቪዲዮቻችንን እንቀጥላለን። ለዛሬ ያዝላችሁን ቪዲዮዎች ቀጥታ ወደ ቪዲዮቻችን እንገባለን። በቁም ነገር ቪዲዮ ነው የምንጀምረው ዛሬ። እድሜው ስንት ነው? 85 ትናንትና ተቀበል። አሁን ያሉበትን እድሜ እንዴት ይገልጹታል? ምን ይመስላል? ምን ይመስላል ልነግርህ አልችልም። ምን ይሆናል ልነግርህ አልችልም። ለምን እንደሆነ ታውቃለህ? ጊዜ አሁን ነው። ከአሁን በፊት ጊዜ የለም፣ ከአሁን በኋላ ጊዜ የለም። አሁን እንዴት ታገኘዋለህ ብትለኝ እመልስልሃለሁ። አሁን ጥሩ ነው። ይህን ነገር አድርጌዋለሁ አሳክቼዋለሁ ብለው የሚያወሩለት ነገር አሉት። በእድሜው የባህር ኃይል የሕክምና መኮንን ነበርኩ። በኢትዮጵያ መድኃኒት ፋብሪካ የህዝብ ግንኙነት ኃላፊ ሆኜ ብዙ ዓመት አገልግያለሁ። በ7 ተንቀሳቃሽ ምስል ድምፅ ተውኛለሁ እና ወደ 10-12 የመጽሐፍ ትርጉሞች አሉ። በጋዜጦች ላይ በመጽሔቱ ላይ ብዙ ሰርቻለሁ። ጥሩ ጊዜ አሳልፌያለሁ። 30-20 እያሉ መውደቅን ይፈሩ ነበር። ሰው ምን ይለኛል ብለው። የምን መውደቅ? ሰው የራሱ ጉዳይ ነው፣ እኔን አይመለከትም። ለወጣቱ ያሉት መልእክት ያንተ ትውልድ በጣም የማደንቀውና የምወደው ትውልድ ነው። ምክንያቱም ከኔ ከአባቴና ከኔ አእምሮ የተሻለ አእምሮ ያለው ትውልድ ነው። የሚያሳየው፣ የሚያስተምረው፣ የሚያርመው ቢያገኝ ታምር መስራት የሚችል የታመቀ ኃይል ያለው ትውልድ ነው። እናመሰግናለን አባታችን። እንግዲህ አባታችን እንዲህ ብለውናል። የሚገርም እምቅ ኃይል አለን ሁላችንም። እንግዲህ ደህና ኃይል አለን። ያው ግን የምንጠቀምበት እኛ በዚህ ሰዓት ባይዘው ሁላችንም ደክመናል፣ ሞተናል። ምን እንደሆነ አናውቅም። ያለው ነገር እንግዲህ ስላላወቅን ነው እንጂ አባታችን የሚገርም ምክር ነው የሰጡን። ያለንን ኃይል እንግዲህ አሁን ነው ጊዜ፣ አሁን ነው ትላንት አይደለም ዛሬ ነው ጊዜ ብለውናል። ዛሬ ጊዜያችንን ተጠቅመን እንግዲህ ወደ ተሻለ ነገር እሱ ይወንጭፈን። ሌላ ምን እንላለን? 3 ጊዜ ብቻ ነው የሚቻለው። አዎ ቼክ ማድረግ አይቻልም። ቀዳዳችን እኩል መሆኑን ቼክ እና የኔ እኮ በጣም ነው እኩል ነው። እስቲ ያንቺ ጠበብ ብሏል። አይ ሰፋ ነው። ምንድን ነው የሚያወሩት? የኔ ሰፋ የኔ ጠበባ የኔ ሰፋ። ሀሊ ትጀምራለች። መልካም ከትቻለሁ። አንተ ስሪ ጀምር። ገባው ትችላለህ። የሆነ እራሷ ሊገባ ነው ስትደርሺ ይጠፋሻል። አሁንም ተንተረሽ ይሄን ያሻለኝ ገብቷል። አይገርምም? አልታየም። መግባቱን አላመነችም። ገብቷል። እናንተ ጋር እዚህ መግባቱን አላመነችም ስላለኝ ነው። ኤርፎኑን ድምፁን እንትን አድርጉትና ማለት ነው። ድምፁን አጥፉት። ምንድነው ቪዲዮውን አጥፉትና በኤርፎን ብቻ አዳምጡት። ኢቢኤሶች ምንድነው እንደምታሰሙን? እቺ የሁሉም ሰው ክራሽ ሊሆን ይችላል። ደግሞ አዲስ ክራሻችን የወደፊት ባሌ ወደፊት ተጋብተን ስንኖር ማለት ነው። በዚህ ነው ወደፊት ተጋብተን ስንኖር በያ እንደምፈልግ ልንገርህ። እኔ ምንም ነገር የማይጎዳክ በቃ አበባ አንዳንድ ፍሬ አበባ አይ ነባ 4 ኪሎ በጣም ምርጥ የነበሩ ግሩፖች ናቸው። ነባ በጣም በግሉ ፐርሰናሊ ይመቸኛል። ያሹ እድሜስ ወረድ ይረግጫለሁ። የሚፈራውን ታይም ቦምብ ረግጫ 40 ላይ ነኝ ያለው ቴዲስ። ኧረ እኔ እድሜ ትልቅ ነው። 40 ነኝ ነው ያልከው? ኧረ ተው በክርስቶስ እኔ 47 ነኝ ያለው። የምርህን ነው? አይመስልም? አዎ አትመስልም። አልመስልም። ብዙ ሰው እንደዛ ነው እንዴ?
ሳቅ አመነ ለምን እኔ እድሜ እንደብቅ ያላቅም እሱ ለሰጠኝ እድሜ ለማን ነው አንተ ቋንታ 40 ነህ ትምላለህ ለምን እምላለሁ እኔ እኮ ፋዘር ቤት ስመጣ እኮ ምን ልሰራ መጣ ብለህ በኩርኩም መታ ያባረርከኝ ልጅ ነህ ፈልፈላው እና ደምሩ ያልካቸው ነው 40 ነኝ ትላለህ በስንት ዓመት ነው ከእንግዳ ዘርጋ ባለው ነው ከእንግዳ ዘርጋ ሰርቷል ባለው ነው ሰርቷል እሱ አይ ነፍስ ይማር ባሉኛ አልሰራው እና ምን ጎረቤት አልሰራውም ባሉኛ አልሰራው ማለት ነው አይ ምን ያው ድንብሽ ስለልኩ አንተ ቀደም ስለምል ስለምታይ ነው ምን ሰራ ነበር ያው አጋጣሚ አርፋለች ነፍስ አለብኝ ጋር ሾ ሊቀርቡ ነበር አለብኝ ጋር አዎ እኔ ዛኔ ራሱ ተወናል ጀመርኩ ልጅ ነበር ያው ፍቅሩ አብጤሽ አይ የእውነቱን ነገር እሺ ተው ሌላ ነገር ሳለ እድሜን ትክክለኛ 43 ጨምር ቀኝ ከዚህ በላይ 43 ቀሪያለ ጨምር ትንሽ ጨምር አይ ለተመልካች አይ ያንሽ ለኛ ይሄን አልክ 40 ተመልካች ነው 40 ለትንሽ 43 በቃ 43 አይ ኧረ የለም ወፍ የለም ምንም አየር የለም ወፍ የለም 43 ላይ በረዶ ዳጣራ ወደ 17000 አንተ ጫካ ያለ ነበርካ እኔ እዛ እኛ እንደምን ኳስ ጫካት ምን ነበር ኮልፌ ኮምፕሬሲቭ ኮልፌ ሁለተኛ ደረጃ ትምህርት ቤት ኮልፌ ኮምፕሬሲቭ በል እኮ ስለዚህ ለምን እኛ ኳስ ጫካ ኳስ አይደለም ጫካ ሳይሆን በዛ በኩል መንገድ አልነበረም ያው ጥግ ነበር አሁን አሸዋ ሜዳ ነው የሚባለው መንገድ አልነበረም እኛ ስንማርና መርዞና አንተ መርዞ ኮሜዲያን መርዞ አወቀ ያባሩን ነበር ስንመጣ ልጆን ኳስ ይቀሙናል ይደበድቡናል ማለት እኔ መርዙን አላውቅም ኧረ አሁን አታነካካኝ በሱ ምላስ አልገባ ከሱ ጋር አብረው ሆነ አንድ ላይ ስለዚህ ኧረ መርዙን አታነካካኝ ችግር የለም እንኳን አምኗል 54 መሆኑን አንተ 54 መሆኑን እሱ አምኗል ሰርታችሁ ነው እናንተ ወልዳችሁ ነው እኔ በምን ለምን 43 ስለሚቆም እኔ 43 ነኝ አብቲ አይደለም ማለት ነው አያችሁ 43 አይደለም ዋሽቷል ድብና አርጎ ነው ዋሽው ምክንያቱም ፊቱ በደንብ ነው የሚያስባንለው እንዴ አላየሁት ነበር ኧረ ከቱቦ ውስጥ አልወጣም ኧረ ተው በእግዚአብሔር በቃ ፍቱን እንዴ ቻችራ አንፈራ ወታደር ሞትን ይፈራል እንዴ ወታደር እንደዛ ተኩስ ሩም ተወስጦ ነው እንኳን ወታደር ይቀርና እኔ በፕሪቪየስ ላይፌ እንደዛ ጥይት እየተራገፈብኝ ላይ እነድቼ ወጣለሁ ጓደኞቼን ቆሜ ይጃቸው ኑ ግቡ ጥይት ናዳ ይወርድ ኖ ዌይ yes ወይ አጎቴ ደወለልኝ እና ዴቭ ግን ቡቡ ግን የምር እንዴት አይነት ህይወት ኖረ ታውቃለህ ይኸውልህ ኩክ እያረጋኝ ነበር እግዚአብሔር ምን ይለኛል መሰለህ እኔ በዚህ ውስጥ እየሰራው ነው ይለኛል ማስታወቂያ እየሰራውብን ነው ይለኛልና የምን ማስታወቂያ ነው የምትሰራብኝ ምን ማለት ነው አይ ቅድሙ ፐርሰናሊቲ ስጋ አለ ነፍስ አለ መንፈስ አለ ስጋዬ is gangster ዋው ገብቷል አልሰማም ፖሊስ ቢመጣ አልሰማም አልኩ ይኸውልህ የሆነ ነገር ተደርጎ የሆነ ሰው ተያዘብን እሺ ተያዘብን ከዛ ሲያዝ ቀጥታ እኔ ጋር ወይ ተባልኩ ዴቭ ጃማው እንደዚህ ሆኖ ተያዘ የት እንዴ በምን እንደዚህ ሆኖ የት እዚህ ቦታ መጣው ስልኩን ሊቀሙን ነው አሉ ዝም ብለህ በሩ ይታያል አሉ አዎ ልክ በሩ ላይ ስደርስ ውጣ በሩ ላይ ስደርስ ውጣ ዘይው ማጭት ከዛ ያ ልቤን ያቁታል ከዛ ደረስኩ ታርጋዬን አጠፍኩኝ በሩ ላይ ቀጥ ብዬ ወደ ኋላ ገባሁ ከዛ የማይገባበት ቦታ ነው የገባሁት which is ብዙ መሳሪያ አለ ሰው ተዘናግቶላችኋል ልክ ሳይን ካቴና ገብቶላችኋል ልክ ሳይን ተንደርድሮ ሲመጡ ብድግ ብሎ መከላሻ ቆም ሲል መስኮቴን ነው ያወረድኩት ትዛር ምክንያቱም በር ከፍቶ እስኪገቡ እንደ አምባሳደር ያውንማ ጨዋታው ወደ ላይ ነው መጀመሪያ ማስጠንቀቂያ እሺ ዛለው በመስኮት ገቡ ነዳውት ሰነደው ሲወጣ ክራውድድ ነው ጋጭቸው በዚህ በከሰል ዝግ ነው በእግረኛ ላይ ማንንም ማይሰማ የጥይት ሩምታ ገብቷል ላይፍ ኦፍ አ ጋንግስተር አይጠቅምም ይኸውልህ ጓደኛዬን አጥቼዋለሁ ላይፍ ኦፍ አ ጋንግስተር ሞት በጥይት ነው የሞተው ማለት ፖሊሶች ናቸው የገደሉት መኪና ውስጥ ምን አይነት ፊልም ነው እና ህይወትን ሞትን አንፈራም ነበር
አንድ ቀን እንደመሞት እኔ I was definitely sure እኔ ዴስቲኔሽን እንደሌለኝ አውቀው ነበር። ኮንሺየስ ነበራችሁ ስለሞት ምናምን ታወሩ ነበር? እዚህ አሁን ዘፈን ቅርብ ጊዜ ወጥቷል ያ ቪዲዮ ላይ ነግሬሃለሁ አይደል? መጨረሻዬም ጨለማ ነው ማንንም አልፈራም ምናምን that was my life wow ቶታ ጸልይ ነበር እግዚአብሔር ሆይ if this is the last day ይቅር በለኝ ኃጢአቴን ከሰካሹ አሰካሹ ባሰ እግዚአብሔርን definitely ዋው ነው ወከባቲ ምንድን ኖርማል አይደለም ምንድን ነው የምታወሩት አሁን በዚህ ክፍለ ዘመን እንደዚህ አይነት ወሬ ኧረ አይመጣውም ምን አይነት ሳክስ ነው በእግዚአብሔር ታጭ ነፋኝ ወዴ ራሱ ቡርቴ ማለት ነይ ተለበኝ ምንድነው ያረክሽው ለምንድነው እንደዚህ አድርገሽ የጠበቅሽው Ask her why she did that and she said I want you to play. Want to play? She wants us to play. Nah, ነጫወት ነይ እጅ ነው ጭስ ነይ ልሳምሽ ዛሬ እንደውም ወንድ ልጅ ከነቃጭ ሊወለድ ነው ወለድላት ነው እዲ ጫወተ ነው We have wine. ዋው አሳምረዋለች ቤቱን ምናምን ግና ምርጥ ልጅ ነህ አሳምራ ማን ቤቱን ተጫወቱ ይመቻት እንደዚህ አይነት ነቃ ያለች ብልት ስለሞስተገኝ ደስ ይላል እንዴ በቀጠሮ ማባለግ ፍቅረኛን ካንተ ቀምጦ ለሀብታም ድሯት ሰርጉ ላይ ስትሄድ የሷ ማዘር ቢላይክ ይመሳሰላል እግዚአብሔርን ማፍሸቅ ነው ያዙት እማዬ በጠሮትሽ ይሄ ማስታወቂያ እንግዲህ ያው እንደምወደው ታውቃላችሁ በጣም ነው የሚመቸኝ በጣም ምርጥ ቡቲክ ነው እማዬ በጠሮትሽ ነገር ዓለሙ ሁሉ ግራ ገብቶኛል እማዬ በጠሮትሽ ነገር ዓለሙ ሁሉ ግራ ገብቶኛል እማዬ በጠሮትሽ ነገር ዓለሙ ሁሉ ተዘረረ ፋይናሊ ማየ በጸሎተሽ እኛ ሰዎች ስንባል ምንድነው ውዱን ነገር በነጻ ትተን ርካሹን ነገር በውድ እንገዛለን ምንድነው የሚሰራው ምንድነው በነገራችን ላይ እኔ እኮ አለቃ ነኝ እኮ ኢትዮጵያ ጋር ታውቃለህ ሞታ ታው እንጂ አና ቢግ ቦይ ነው በኢትዮጵያ ቢግ ቦይ ወንድ ልጅ ትልቅ እንደዛ አይነት ነገር ነው ሞከራ ቢግ ቦይ ነው አዎ በሚገባ ሂዱበት ተቀጥሉ 604 ሺህ ደርሰሻል እንዴ አዎ እየደረስኩኝ እኮ ነው ተንቀሳቅሰሽ አዎ በጣም ታስታውሳለህ የሆነ ሰዓት ላይ ፎሎ አድርገኝ ስትወጣ የት ነው የተወለድከው ቀጭኑ ዜግነቴ እኮ ኢትዮጵያዊ እኮ አይደለሁም ነኝ ጀርመናዊ እኮ ነኝ ጀርመናዊ ነኝ
አዎ ያው ኢትዮጵያ ውስጥ ስመጣ ወደዚህ ለእንትን ምናምን ስመጣ ተቋቆርኩ እንጂ ጀርመናዊ እኮ ነው። ጀርመናዊ ነህ እንዴ? ተቀጭኑ እና ጀርመን የት ሀገር? ጀርመን የተወለድከው? ጀርመን ተወልጄ ከዛ ወደዚህ መጣን። ቤተሰብ ወደዚህ ሲመጣ እዚሁ ከጀርመን ማለት ነው። እዚሁ ተመለስን። የት ከተማ ነው ጀርመን የተወለድከው? ቀጭኑ ኒውዚላንድ የምትባል ከተማ ናት። አሁን ግን ጀርመን ስሟ ተቀይሯል። ጀርመን እና ደግሞ ኒውዚላንድ ምን ተገናኝ? ይገናኛል። ያው ምስራቅ ደቡብ አይደል? ያው እኮ ከምስራቅ ደቡብ ያው ነው። ያው አይደለም። ጀርመን መጣት ኒውዚላንድ ከምትባል ከተማ እና ተጓጉረ ነው። ጋሽ ቀጭኑ ያላወቀና ማንም አላውቅም ነበር። ጀርመን ኒውዚላንድ ተወለዱና ይመቹት ጋሽ ቀጭኑ። እኔ እርጉዝ አይደለም፣ ለእርጉዟ በስት ጓደኛ ነኝ። I'm not pregnant. አዎ እኔ እርጉዝ አይደለም፣ የእርጉዟ ጓደኛ ነኝ። እርጉዟ ምን አይነት ሙድ ነው? እኔ እርጉዝ አይደለም፣ የእርጉዟ ውድ ጓደኛ ነኝ። ውዱ ለእርጉዟ ጓደኛ ነኝ። እኔ እርጉዝ አይደለሁም። እኔ ነኝ እርጉዟ። እርጉዟ መጣች። እርጉዟ እሺ ቤተሰቦቻችን ለዛሬ ያዝናቸው ቪዲዮቻችን እነኝን ይመስሉ ነበረ። አስተያየት ኮመንት መስጫው ላይ እንግዲህ አለላችሁ አስቀምጡልን። በቴሌግራማችን ደግሞ አስተያየታችሁን መስጠት ትችላላችሁ። እንግዲህ አብራችሁን ስለቆያችሁ እስካሁን ድረስ እናመሰግናለን፣ እንወዳችኋለን። በቀጣይ ቪዲዮ እስክንገናኝ ድረስ